የንፋስ ስልክ ፖሊቴክኒክ ኮሌጅ በአዲስ አበባ ከተማ አስተዳደር ከሚገኙ የመንግስት የቴክኒክና ሙያ ትምህርትና ስልጠና ተቋማት አንዱ ነው። አመሰራረቱም በ1962 ዓ.ም በሁለተኛ ደረጃ ትምህርት ቤትነት በአዲስ አበባ ከተማ በንፋስ ስልክ ላፍቶ ክፍለ ከተማ በወረዳ 7 በ96000 ካሬ ሜትር ላይ ተመሰረተ። ከ1970 እስከ 1993 ዓ.ም የቀለም ትምህርትና የሙያ ትምህርትን ጎን ለጎን ሰጥተዋል። ከ1999 ዓ.ም በኋላም በትምህርት ሚኒስቴር ተሻሽሎ የወጣውን የቴክኒክና ሙያ ትምህርትና ስልጠና ስትራቴጂ በመተግበር የተለያዩ ሙያዎች ከደረጃ 1 እስከ ደረጃ 4 በመቀበል በመደበኛና በማታ በተከታታይ ትምህርት ፕሮግራም ሲያሰለጥን ቆይቶ ከ2003 ዓ.ም ጀምሮ ደረጃውን በማሳደግ ከደረጃ 1 እስከ ደረጃ 5 ድረስ ስልጠና መስጠት ጀመረ። ኮሌጁ ከተመሰረተበት ጊዜ ጀምሮ በስልጠና ዘርፍ ተደራሽነትን፣ ፍትሃዊነትን፣ አግባብነትንና ጥራትን በማሳደግ በርካታ ስራዎችን በማከናወን ለከተማው እድገት የበኩሉን ድርሻ አበርክተዋል። ስልክ ፖሊቴክኒክ ኮሌጅ በዋናነት የገበያውን ፍላጎት መሰረት ያደረጉ ፕሮግራሞችን ቀርጾ ስልጠና እየሰጠ ይገኛል። በ2022 ዓመተ ምህረት በሙያዊ ክህሎቱ የበቃ ባለሙያና በስራ ገበያ ተወዳዳሪ የሆነ ኢንተርፕራይዝ የሚያፈራ ተቋም ሆኖ ማየት የሚል ራዕይ ያለው የንፋስ ስልክ ፖሊቴክኒክ ኮሌጅ በሀገራችን ስመጥር ከሚባሉ ኮሌጆች አንዱ ነው። በአዲሱ የቴክኒክና ሙያ ስልጠና ሐሳቤ ኮሌጃችን በዞኒንግ እና ዲፈረንሺዬሽን ወይ ደግሞ የአካባቢውን ጸጋ መሰረት ያደረጉ 5 ፕሮግራሞችን ለይተን ስልጠና እየሰጠን እንገኛለን። ኮሌጁ በእነዚህ ሙያዎች ኤክሴል ሆኖ እንዲወጣ እንፈልጋለን። በአሁኑ ወቅት በ10 ስልጠና ዘርፎች ከ45 በላይ ሙያዎች ከደረጃ 1 እስከ ደረጃ 5 ሙያውን ለመሰልጠን የሚፈልጉ በመደበኛና በማታ መርሃ ግብር ስልጠና እየሰጠ ይገኛል። ሌላው ኮሌጁ በዋናነት ከረጃጅም ስልጠና ጊዜ ባሻገር የአጫጭር ስልጠናዎችን ይሰጣል። የተለያዩ አጫጭር ስልጠናዎችን ለዜጎቹ እየሰጠ እንገኛለን። ለምሳሌ ወደ ሀረር ሀገር የሚሄዱ በተለይ በሆቴል እና በተለያዩ ሙያዎች አጫጭር ስልጠናዎችን እየሰጠን እያሰለጠንን ሰርቲፋይ እያደረግን ወደ ውጭ ሀገር እንዲሄዱ እየተደረገ ይገኛል። ሰልጣኞች በኮሌጁ ያገኙትን ዕውቀትና ክህሎት ከትክክለኛው ሥራ ዓለም ጋር በማቀናጀት የትብብር ስልጠና እንዲያገኙ በማስቻል ክህሎቶቻቸውንና ሙያቸውን እንዲያዳብሩ ከማገዙም በላይ የሥራ አካባቢ እንዲረዱም አስችሏቸዋል። የንፋስ ስልክ ፖሊቴክኒክ ኮሌጅ የአይሶ 21001:2018 የትምህርት ተቋም አስተዳደር ሰርቲፊኬት በ2017 ዓ.ም አግኝቷል። እንደ ኮሌጅ የተለያዩ ስራዎችን እየሰራን እንገኛለን። ለምሳሌ ለአሰልጣኞቻችን ዲጂታላይዜሽን ላይ ስልጠና የመስጠት ኢቭን አሁን የተለያዩ የብሌንድ ለርኒንጎችን ኢምፕሊሜንት እንዲሆኑ ኢለርኒንጎች ኢምፕሊሜንት እንዲሆኑ ከዚህ ባሻገር ለምሳሌ ኮሌጁ ኢምፕሊሜንት እያደረገ ያለው የዋን ካርድ ሲስተም ኮሌጁ ዘመኑን የዋጁ የዲጂታላይዜሽን ስራዎችን ለመተግበር ይረዳ ዘንድ ስልጠናዎችን በዘመናዊ የሲሙሌሽን መሳሪያዎችና የኢንተራክቲቭ ቦርዶችን በመታገዝ እያሰለጠነ ይገኛል። እንዲሁም በኢንዱስትሪ ኤክስቴንሽን አገልግሎት ለጥቃቅንና አነስተኛ ተቋማት በካይዘን ትግበራ፣ በሂሳብ መዝገብ አያያዝ፣ በቴክኖሎጂና በሙያ ስልጠና በመስጠት ኢንተርፕራይዞች ስኬታማ እንዲሆኑ ተከታታይነት ያለው ድጋፍ እያደረገ ሲሆን የፈጠራ ሐሳብ ያላቸው ግለሰቦችን ኮሌጁ ባዘጋጀው የኢንተርፕረነርሺፕ ኢንኩቤሽን ማዕከል አማካይነት ሐሳባቸውን እውን እንዲሆን እየሰራ ይገኛል። እያንዳንዱ የምንሰራት ቴክኖሎጂ፣ እያንዳንዱ የምንደግፋት ድጋፎች የኮሚኒቲውን ችግር የሚፈቱ እንዲሆኑ ከኮሚኒቲው ጋር በቅርበት እየሰራ ነው የምንገኘው። ኮሌጁ አካል ጉዳተኞችን ታሳቢ ያደረገ አካታች የስልጠና መርህ የሚከተል ሲሆን ውጤታማ ጥራት ያለው የስልጠና ሂደት እንዲኖር ለኮሌጁ ማህበረሰብ የከተማ ግብርና ውጤቶች፣ የስፖርት ማዘውተሪያ፣ ጂምናዚየም፣ የፉትሳል ሜዳ፣ የህፃናት ማቆያ፣ የሰራተኞች ክሊኒክና ሌሎች አገልግሎቶችን አመቻችተዋል። በተጨማሪም የአረጋውያን ቤት በማደስና ማዕድ በማጋራት ምቹ ሁኔታዎችን ፈጥረዋል። በዞኒንግ እና ዲፈረንሺዬሽን በ5 ሙያዎች በጋርሜንት፣ በማኑፋክቸሪንግ፣ በሆቴል፣ በአውቶሞቲቭ
እና በኤሌክትሪክና ኤሌክትሪሲቲ በዚህ ዙሪያ ላይ ያሉ የፕራይቬት ካምፓኒዎች ከኛ ጋር መስራት ይችላሉ ብዬ አስባለሁ። ኮሌጁ ከግል ድርጅቶችና አልሚዎች ጋር በግልና በመንግስት አጋርነት የሚያከናውናቸው በርካታ ተግባራት ያሉት በመሆኑ ወደፊትም እንዲህ ያሉትን ተግባራት ከሌሎች አጋር ድርጅቶች ጋር አጠናክሮ የሚቀጥል መሆኑን ይገልጻል።